እና ምናልከ እዛ ቤት አይደለም ከዚህ በኋላ እንጀራችን ነው ቁጥራፈሽ ያረጋሽ ምትነሽ ከሆነ ሄራን ቀብር አስፈጻሚ ሆና መቅረት አለበት እንዴ? ስነ ስርዓት አርጊ። አሁን ምን አለበት መንግስት በርበሬና ዘይት ላይ ድጎማ ከሚያደርግ ቦርሳና ልብስ ላይ ቢያደርግ ምን ለብሶ እንጂ ምን ብለው ነው ማን ያያል? አይገርምሽም? ሃሮን ነው ፕሮግራሙ ላይ እንደሚገኝ አሳወቀኝ። ግን ምንድነው ከማርክ ጋር እንደዚህ አጣብቆ የሰፋሽ? ለማየት ያውቃሽ። የቃ ማርክ ስታሳድጂ ትያዢና በአደባባይ ራስሽን ማርክ ታጫለሽ። አይ ሄራንዬ ሞኝ ነሽ እንዴ? የትኛው ማርኬ እንዳላጣ ነው? ይህ ህዝብ ደግሞ የቃና የልብስ እንጂ የሰው ማርኬት ያውቃል። አሁንማ አይደለም የከተማ ልብስ ጎጃም አዘን እንኳን ዲኤንጂ ተብሎ እየተሸጠ ነው። ዋት ጎጃም አዘን ዶልቼ ኤንድ ጋባና ማርክ ነው ብለው
ዲኤንጂ ደብረ ማርቆስና ጎጃም ብሎ ሰይሞታል። እንዲያውም ሳያንስበት ነው። አንቺ አበደ ከጀልሽ አበደ ነው በእናት ሲፎራ ማክ ደህና ሰው ነበረሽ በእናት ከየት ነው የተነደፈው? ብቻዬን የከተማ ክቡ ስል ሴትዮ አይታኝ እሪ ብላ ክቡ እንዳታረገኝ እንዴ አንቺ ስሟን ጥፋበታለች እንዴ ወይስ እንደዛ አይነት ቦርሳ ባገሪቱ ላይ አንድ ብቻ ነው የሚያመርቱት? ስማ ማንንም ወፈፊ ከመሬት ተነስቶ እንደዛ አይነት ቦርሳ አይዝም። እንደ ውድ መኪና በቁጥር ነው የሚገባው። በያጀብያሽ ጊዜ አትግደይ። ግምቱን ረጅና እንቀንጠስ። አዎ ያው ዋጋው እንዳሉን አውቃለሁ፣ ግን ያው እጄ ላይ ያለው ነው። ሰሞኑን ከይዟ ፊክስ ተደረገልኝ ይሰጣቸዋል። ዞር በይ እባክሽ። እንዴ በዛውንስ እንዴ አንቺ ውርስ ሳይመጣ እኮ ክርስቶስ ወደ ምድር ሊመጣ ነው እንዴ። ሳቢ ግን ስታገኝ ላሽ እንዳትነሽ። አረ ችግር የለም። እኔም ብለሽ የዚች የጓደኛሽ ንቀት እኮ በጣም እያበሳጨ። ከቸኮላችሁ መሄድ ትችላላችሁ። ጓደኛዬ ለቀቅ አርጓል። ይጂ እባክሽ ጓደኛዬ ከምትይ አትመክሪያት። ሰው ስንት ነገር የሚሰራበትን ገላ ይዛ እሷ ብራንድ መስቀያ አርጋው ትቀር። አያቴ ምን ይል ነበር? ሴትና ድመት አንድ ናቸው። ምንም ብታረግላቸው ምስጋና ነው። ፊኑ በጣም አስጠበቅሽ። እኔ መሮኝ በቃ ቢል ዘግቼ ልወጣ ስል ነው የመጣሽ ነው። ኦኬ አሁን ዋናው መምጣትሽ ነው። ችግር የለም። ከኔ ጋር ቀጠሮላችሁ እንዴ? ካረፈርክም ደግሞ ሰው ላይ ነው ያረፈርኩት። ኦኬ እሺ ሰላም እንዳቀሩ አደራ። ፊኑ እነዚህ ሰዎች ግን በዚህ ላይ ከቀጠሉ በቅርቡ መደፈር ሸቀሩት። ቆይ እኔ ምንሽ ላለቆቻቸው ሊሸጡ እንደዚህ ሆኑ፣ ለነሱማ ሲሆን ያብዳሉ ማለት ነው። እኔ ግን አንድ ቀን ይቺ ድንግልናሽ ተኝተሽ ትንሽ ካጠገብሽ ቁጭ ብላ እያነሳሽ እባክህን ውሰድልኝ ስትሰሚኝ አይሆን ወሰድኝ አቀሳቀስ ብላ የምትባባይ ነው የሚመስለኝ። ወንድ ልጅና ውሻ አንጋጦ ሲጮህ ነው እንጂ አቀርቅሮ ሲበላ አያምርበትም ሲባል አልሰማሽ? ለፊቢልሽ እኮ ነው ውርስ ስትጠብቂ ጨርስ ስትለጥፊ እድሜሽን ፈጀሽ መስሎሽ ነው። ለአመታት ተስፋ ያረኩበትና የለፋውበት ያባቴ ውርስ እጄ ሊገባ አንድ ሁለት የፍርድ ቤት ቀጠሮ ነው የሚቀረኝ። እሰይ በአካል እንኳን የማታውቂውን ወልዶ ጥሎሽ ሄደውን ሰውዬ አባቴ ስትይ አለማፈርሽ። ጥሎኝ በሄድስ? ጥሎልኝ እኮ ነው የሞተው። እሱን እንጂ ገንዘቡን ጠልቼ ትደርሳለሁ። ለሚቀጥለው ቀጠሮይማ ገንዘብ ፈላልጊ ከአሪፍ ጠበቃ ጋር ቀርባለሁ። የዛን ጊዜ አከትምለታል። በፈጠረሽ ቀጠሮ አለ ይመርሻል። ምንሰን አስጨነቀሽ ያለኝን ተቀበልሽኝ። በሂጅ ውጭልኝ። አሁን ቀጠሮ ብልሽ ቀጠሮ መሰለሽ? የቱርዬ እናት ዛሬ እኮ ይራን ሽኝት ነው። እሰይ ከልጅነትሽ ጀምሮ ጉርሽን ተሸከመሽ ያሸከምሽ አስቷ ነበረች። አሁን እሷ ከሄደች ምን ይበጅሽ ይሆን? እንዴት ነው ልጅቷ? እንደ መልኳ ጸባያም ካማረ በቋሚነት ሰለፍ ሳንል አንቀርም ማለት ነው። ዝም ብለህ አርፈህ ስራህን ስራ።
እኔ ሴት እንጂ ሚስት እንደማልፈልግ ጠንቀት እኔም ፈልጋት ትምጣ፣ ገንዘቤ ፈልጋት ትምጣ፣ ለማላውቃት ሴት እድሜ ሙሉ ያፈራሁትን ንብረት ከልጄ በስተቀር ለማንም አሳልፌ አልሰጥም። ልጅ ግን እንደዚህ እንደምታስብለትና እንደምትጠነቀቅለት ያውቃል አይመስለኝም። ባያቀኝም እኮ ነው ያውቀዋል። አሁን ግን በህይወት እያለሁ እንዲለወጥ አንድ ነገር ማድረግ እንዳለብኝ እያሰብኩ ነው። ልክ ነህ። በቅድሚያ ስለተገኛችሁ በጣም ደስ ብሎኛል። በእርግጥ ዛሬ የተገናኘ ነው የኔን ከሀገር መውጣት አስመልክቶ የሽኝት ፕሮግራሜ ነው። ግን ያው እንደምትመለከቱት የ16ኛ ዓመት የልደት በዓሌ እሺ የዳሽ ዓመት የልደት በዓሌ ለእናንተም ለኔም ሰርፕራይዝ ነው። ለጓደኛዬ ገንዘብህን ጨርሰሃል። ከገንዘብ ውጭ ሌላ መሰጠኝ ነገር ካለ በጣም እኮ ምን አየህ፣ ኪስ ውስጥ ያለውን ሳንቲም ስጨርስ አንደበት እንኳን ቃል ማውጣት አቃተ። ነው የቦስ ልጅ አይ ቲንክ ራስህን ከሳንቲም ውጭ አይተህ አታውቅም። ምንድነው? እኔ ማን መሆኔን አውቀሻል? ነው ንቀት ነው አንቺ ለኔ 100 ብር የምትሸልሚ? ቅድም ሲሸልማቸው የነበረው ንቀት ከሆነ ንቀት ነው፣ አክብሮትም ደግሞ ከሆነ አክብሮት ነው። ሰላም ነው። ብቻ ግን አንዳንዴ አጋጣሚ ነገር ምን ታስ ደግሞ እኮ ልክ እሷ ጋር ስትደርስ እኮ እሷ ጋር ስትደርስ ወይኔ ያሩት ምንድን ነው የሆንከው? በላሁን ግባና ተኛ። ኦኬ ፋይን እተኛለሁ። ዳድ ለሁለታችሁም አንድ አጭር ጥያቄ አለ። በዚህ ሰዓት በምድራችን ያለው ውዱ ነገር ከገንዘብ ውጪ ምን አለ? አንድ ሰው ለሰው ልጅ ሊሰጥ የሚችለው ትልቁ ነገር ከገንዘብ ውጭ ሌላ ምን አለ? ምንም የለም። yes ገንዘብ የዚህ ዓለም ንጉስ እኮ ነው። ገንዘብ እኮ ምንድን ነው የሆንከው? አንዲት ልጅ አጋጣሚ ያገኘውና ያንተ ልጅ ኩሩ ፏ እየሸለም እሷ ጋር ስትደርስ ገንዘቡ አለቀ። አጋጣሚ
ጥያቄ አነሳች። የቦስ ልጅ የስ ዝም ብዬ ሳስበው ራስን ከገንዘብ ውጭ አይተህ የምታውቅ አይመስለኝም። እስቲ አሁን የምትሸልመኝ ገንዘብ አልቋል። ከገንዘብ ውጭ ሊሰጠኝ የሚችለው ነገር አለ? አይሽም። እስቲ እንደው በእኔ ሞት ዳድ ወልዶ አሳድጎ እዚህ ድረስ አንቀባሮ ሲያኖረኝ ከገንዘብ ውጭ የሰጠኝ ነገር አለ? ከሞንዳል ከገንዘብ ውጭ የሰጠኝ ነገር አለ? አሮን በቃ አሁን በልግባናተኛ ነገር ነው አወራዋለሁ። ግን ዳድ ልጅ ታከር ከገንዘብ ውጭ የምሰጠኝ ነገር ላይ ጭራሽ አሮ አንድ ጊዜ ነቁጥ ላናገር ምን ሆነሃል? ፊት ልካር? ትናንት ትንሽ ጥሩ እንቅልፍ ስላልተኛ ይሆናል። ትናንት ከገንዘብ ውጭ ምን የምትሰጠኝ ነገር አለ ብላ የጠየቀች ሴት ጥያቄዋ ለአንተ ብቻ ሳይሆን ለእኔም እንደሆነ ነው የተሰማኝ። በዚህ ጥያቄ ውስጥ እኔ እናንተ የሚያገናኝ ነገር ምን አለ? ከገንዘብ ውጭ የምሰጣት ነገር ያጣኸው እኔ ከገንዘብ ውጭ ምንም የሰጠው ነገር ስለሌለ ነው። ኦፍኮርስ ገንዘቡን ቆጥረህ ለእኔ ልትሰጠኝ ባልሆነ? አዎ ነው። ከዚህ በኋላ እንደ ልቤ የምትበትነውም ሆነ የምሰጥ ገንዘብ አይኖርም። በምትኩ አሁን የምሰጥ ነገር ቢኖር በአባትነት ያሳጣውን ፍቅርና ማንነትን መመለስ ነው። አይ እየቀለድኩ መሆን አለበት እንዴ? እኔ አሮን ነኝ በዚህ ቆጥረህ በሰጠኝ ገንዘብ ወጥቼ የምገባው? እስቲ ነገር መቼ ሰጥተኸኝ የምታውቀው ፍቅርና ማንነት ነው ዛሬ ልስጥህ ወይም ደግሞ እሰጥሃለሁ ለፕሮግራም ትይዝልኝ? ከዚህ በኋላ ብትሰጠኝስ የሚገባኝ ይመስልሃል? ፍቅር ማንነት የምትለውን ነገር መቀበል አልፈልግም። ይሄን ቆጥረ የሰጠኝንም ገንዘብ ልቀበል አልችልም። ካልፈለግ መተው ትችላለህ። እኔ ከዚህ በኋላ ፍቅር እንጂ የምሰጥ ገንዘብ የለም። እየቀለድክ መሆን አለበት አባዬ። በፍጹም እንደዚህ አይነት ሀሳብ ለኔ ልታስብልኝ አይገባም። ስማ ካርታውን ሄዳ አንተ አስጨርሳቸው። ወደ ቤት ቶሎ ስለማልመለስ ጋኘታውን ለማዘር አቀብላት። ደግሞ የጁቴ ብር ነው እንዳትላት፣ እሺ? ተበድሬ ልመልስላት ነው የምትለው። አይዞ እኔ እንዲ ድንግርግር ይበልኝ። እቺ ገና ብርድ ልብስ ይዛ መታ ፓካውት ሚኒ ምናምን ስራልኝ ትላለች። ፊኒ ከሰጠውሽ ልብሶችና ቦርሳ ውስጥ የማይሆንሽ ነገር ካለ ለሰው ስጪው፣ እሺ? ጊዜ ስላልነበረ ላንቺ ምንሽ አናደርግልሽ። አረ ሰፈር ውስጥ እድል ቢያገኝ ዲዛይነር የሚሆን ጉደኛ ዘብዛም ያለው የሰፋኝን አጥብቦ ያጠበብን ደግሞ አስፍቶ በልክ የሚያደርግ ደግሞ እዛ ከደረስኩኝ በኋላ ነገሮች ቢዚ ሊያደርጉኝ ስለሚችሉ ካልደወልኩልሽ እንዳይደበርሽ፣ እሺ? ደግሞ በጣም ትናፍቂኛለሽ። ማን ያውቃል? ፍርድ ቤቱ ደግሞ ኬዜን ፊክስ ካረገልኝ እየተመላለስኩ ልጠይቅ ትችላለህ። ከአሮን ጋር ትናንትና ፕሮግራምሽ ላይ ሶሪ ከተባባልን በኋላ ስለ ቢዝነሱ አንዳንድ ጊዜ ተገናኘን እንደምናወራ ተነጋግረናል። እቺ ጥሩ አጋጣሚ ናት። በእንግዲህ በዛውም ግን የሙች ከለቀቅሽው ገልሻለሁ። ደግሞ so cute አይገርምሽም? ግን ወጣት ገንዘብ መልክ አንድ ላይ አገኝቻቸው አላውቅም። ሀብታም ከተባለ ቅርጽ ያለ ሽማግሌ ቆንጆ ሆኖ ደግሞ ወይ የቤት ደህና ነው ወይ ደግሞ ዱርዬ። አሁን ሳይሳካልኝ አይቀርም። በዛ ደግሞ ብለቀው ምስ የሚለቀኝ አይመስለኝም። ፒኒዮምቼ ጨዋታሽ በጣም ይናፍቀኛል። ምንድነው የሆንከው? የደበረ ይመስላል። ሊነጋብን እኮ ነው። አባቴ ምን እንዳደረገኝ ታውቃለህ?
እናቴ በህይወት እያለች ገንዘብ ስጠይቀው የካዝና ቁልፍ ይሰጠኝ ነበር። ከዛ እሷ ልክ ስትሞት ገንዘብ እየዘገነ መስጠት ጀመረ። ዛሬ ጭራሽ ገንዘብ ቆጥሮ ሰጠኝ። ቆጥሮ ማጣት ለኔ አባቴ ገንዘብ ቆጥሮ ይሰጠኛል፣ ብር መቆጠብ አለብኝ ይለኛል። አልገባኝም። ታዲያ ይሄ ምኑ ነው ያጣላችሁ? አባቴ በግልጽ አልነገረኝም እንጂ እኔን በጣም ጠልቶኝ ለኔ ገንዘብ ቆጥሮ ሰጠኝ። አይ ቆይ ያንተ አባት ምን እንዲያደርጋል? እግዚአብሔር ይመስገን የኔ አባት ቆጥሮም ዘግኖም ሰጥቶኝ አያውቅም። እንዴት? ወጣት እያለ ክቡር ዘበኛ ነበረ። የኋላ ኋላ ደግሞ እያረጀ ትከሻው ዘለስ እያለ ሲመጣ የሰው ቤት ዘበኛ ሆነና አረፉ። ከየት አምጥቶ ይሰጠኛል? አልገባኝም። ክቡር ዘበኛ ክብር እንጂ ብር አልነበረውማ ማግኘት ማግኘት ማጣት ጊዜ ባሉ ይህንን መዝገብ እሺ፣ ማንም ሰው መስማት የለበትም። እንውጣሽ። እሺ ትርፋት እኔ ጓደኛዬ ቢሆንሽ ነው ስሜን ያስረፈረፍሽው? ባይሆን አንድ ሁለት ፊደል ቀንሽልኝ። እሺ ቱርዬ ስንት ላበልሽ? መቼም 100 ሺህ አድርጌ መልሳለሁ ያልሽ ይሄው እዳሽ ራሱ ካሺ ካለፈ ቆየ። እኔ አሁንስ ትርፉ ቀርቶብኝ ዋናውን በመለስሽልኝ። ደግሞ የሞጫ ሰዓቴንም ታውቂያታለሽ። ወደ ካፌ ልወጣ ስል ነው የመጣሽው። እኔ ምን ሆነሽ ነው ሱቁን ቀበሌ ያረግሽው? መስጠትሽ ላይ ቀር በጥያቄና በብሶት አታርክሚኝ። ለማንኛውም አሁን 300 ብር ፈልጌ ነው የመጣሁት። ደግሞ ታውቂያለሽ ከፊቴ ትልቅ ስኬት የሚጠብቀኝ እጩ ሚሊዮነር መሆኔን። ይሁንልሽ። እኔ እንደማትመልሽልኝም እያወቅኩም ቢሆን እሰጥሻለሁ። ግን አንቺ ይኸውልሽ አንድ ነገር ልንገርሽ፣ ገና ለገና ሀብታም ሆናለሁ ብለሽ ውይ በእናትሽ እንዳትመክሪኝ። እኔ ከምክር ዱላ ይሻለኛል። እሺ ይሁንልሽ። እሺ እስካሁን እንግዲህ ስለ ቢዝነሱ ካወራን ወደፊት ደግሞ አብረን መስራት እስክንችል መተጋገዝ ባለብን ነገር ውስጥ የተገናኘን ብናወራ ቅር የሚል አይመስለኝም። እንዴት ቅር ይለኛል? በጣም ደስተኛ ነኝ እንጂ ኦፍ ኮርስ በስራ ጉዳይ አውርተን ጨርሰናል። አሁን ደግሞ ስለኔና ስላንቺ ብናወራ አይ ሚን ጀስት ስለ ቤተሰቦቼ ቤተሰቦችሽ ነው ያልከው? ከሱ ምን ጀምር ይሻላል ወይስ ህይወት እንዴት ነው ኑሮ እንዴት ነው ነው ወይስ በቀጥታ አለሽ የለሽም ነው? አይ ወንዶች በሰው ሳይሆን እኮ በፋብሪካ የተመረታችሁ ነው የምትመስሉት። አንድ አይነቶች መቼም እንዳንቺ ሴቶች ብዬ ወሬን አልጀምርም። ለማንኛውም እኔ ማለት የፈለኩት ግን የእውነት ቤተሰቦችሽ እንዴት ናቸው ነው? ደህና ናቸው እግዚአብሔር ይመስገን። አሜን። ሰላም እድሜና ጤና ይስጣቸው። ዋናው ቤተሰብ ሰላም ሲሆን ሁሉ ነገር ሰላም ይሆናል። ሳብ የዛሬው ቢል በኔ ነው። ኖ ይሄማ በፍጹም ነው። እኔ ቁጭ ብዬ ሂሳብ በሌላ ሰው ሲከፈል አይቼም አላውቅም። ቢል ሼር ማድረግ አልችልበትም። ጭራሽ አልለመድኩም። እኔም ከማንም ሰው ጋር ቢል ሼር አድርጌ አላውቅም። አልለመድኩም። ሲሪየስሊ ሁለተኛ እንዳይደገም። ለማንኛውም ኔክስት ቀጠሯችን ላይ እኔን ጋባሽ። እኔም በዚህ እድሜያችን መቼም ሼር መደራረግ ያለብን አይመስለኝም። ቴንክ ዩ። አሮ በቃ እስከ ዛሬ ድረስ የጠየከኝን ሁሉ ስሰጥ ቆይቻለሁ። ከዚህ በኋላ ግን አለ ምክንያት የምሰጥህ ምንም ነገር አይኖርም።
ከዚህ በፊት ጠይቀኝ የማታውቀው ምክንያት ዛሬ ምን አዲስ ነገር ኖሮ ነው ምክንያት የምትጠይቀኝ? ብዙ ጊዜ ሳስበው የነበረ ነገር ነው። ከዚህ በኋላ እንደገና ስተቴን መድገም አልፈልግም። ኦኬ አንተ ያለፈውን ስተት ላለመድገም አሮን ተጠይቆ የማያውቀውን ምክንያት ዛሬ ማዘጋጀት አለበት። ተሰጥቶት የማያውቀውን ፍቅር ዛሬ ለመቀበል መዘጋጀት አለበት። ልቀበል ብለስ በምን አቅም የምቀበለው ይመስልሃል? እምችል ይመስልሃል? ይሄ እኮ ኢንዳይሬክት ከቤት ውጣ ማለት ነው። ሆኔ ስላልከኝ ሐሳቤን የምቀይር መስሎ እንደሆነ ተሳስተሃል። ኦኬ የመጨረሻ አማራጭ ልንገርህ፣ ቤትህን ለቅቄልህ እወጣለሁ። እንደፈለክ ማድረግ ትችላለህ። ማነው? አይ ኧረ ተው ተው፣ እቺ ሀገር ታሳዝናችሁ። ተው እንዴ ለስንብት ነው የመጣው? ይሄ ሀገር እኮ ይኸውልህ ናሙና ወጥቶ መናኛው ብቻ ቀረ። ምን ይረባታል ለዚች ሀገርስ? አንተ ጋር ልኖር ነው የመጣሁት። አሮኒ እየቀለድክ ነው? ይሄ እኮ ግራውንድ ፕላስ ምናምን ያባት ቤት አይደለም። ግራውንድ ማይነስ ምናምን የጓደኛ ቤት ማጣት እኮ ነው። አውቃለሁ። አሁን ቀላል አንተ ጋር እንድኖር የምትፈቅድልኝ ከሆነ ወደ ቤት አስገባኝ። አሁን የመጣሁት ከአባቴ ጋር ተጣልቼ። አሮኒ የምርህን ነው? ግን ከኔ የተሻለ ማረፊያ ተነው አንተንም ያህል ሰው ነገ የመጣው? ለጊዜው ልክ ከቤት እንደወጣ የመጣልኝ አንተ ነህ። እዚህ ልቆይና ወደፊት ምን ማድረግ እንዳለብኝ አስባለሁ። አንተን ከተመቸህ እኔማ ደስ ነው የሚለኝ። በዚህ አጋጣሚ ካልሆነ ያደረክልኝን በምን ከፍለዋለሁ? ሻው ምግብ በልተሃል? ደስ ይለኛል። ከዚህ በኋላ አንተ ቤት እስካለሁ ድረስ አንተ ያልከኝን ከማድረግ አልቆጠብም። ምክንያቱም እንደ በፊቱ ገንዘብ ዘግኝ አልወጣሁም። ልብሴን ብቻ ነው አንጠልጥዬ ወጣሁት። አሮን እኔ እንደምታየው ነው ታውቀኛለህ። አንተ ደግሞ በሰፊው ነው የለመድከው። ይሄ ኑሮ እኮ እንኳን ለአንተ ለኛም ግድ ስለሆነብን ታገል እንደሱ አትበለኝ። ለኔም ግዴታዬ ነው። ነገሮችን በመስዋዕትነት ማለፍ እንዳለብኝ አምኛለሁ። ከዚህ በኋላ ተመልሼ ወደ አባቴ ቤት መግባት አልፈልግም። በላውን ይሄው ምንቸቱ ይሄው ለጎመን ነች እቺ ቀይ ወጥ አለች፣ ስልስ ነገር ነች። አልጫዋንም ከፈለከ ቅቅል ነገሩ አንተ አትወድ። እያፈራረክ እንግዲህ መለብለብ ነው። እንዴ አንተ አትጨነቅ። የእጅ እንጂ አካውንት አላለቀ። ባይሆን የአካውንቷን አብረን ጨፍጨፍ አድርገን ስንጨርስ ለሁለት ጭንቀቷ ላይ እንደርስባታለን። አይመስልም? ተሳመኝ ታግል። እንኳን እጄ ላይ ገንዘብ ሊኖር ይቅርና የባንክ አካውንት እንኳን እንዳይኖረኝ አድርጎ እኮ ነው ያሳደገ። ይሄን እንኳን እንዳይገባኝ አድርጎ እኔ ራሱ አሁን ነው የሚገባኝ። አብሽር ጣጣ የለውም፣ ምንም እንዳትጨነቅ። ሁሉንም ነገር አብረን ነው የምንወጣው። ሙት አሮኒ ከጎን ሲሪየስ ነው። ወይኔ ጅሩዬ እንደፎከርሽው ጦርሽን ሰማልሽ እንዴ? እናቴ በዱቤ የወሰድኩት ጠበቃ ታሪክ ሊሰራ ነው መሰለኝ። ለውሳኔ የመጨረሻ ፍርድ ቤት ቀጠሮ ሰጠኝ። የመጨረሻ ቀጠሮ ተሰጥቶሽ እንዲወዘወሽኝ የፈረደልሽ ለትማ ከመሬት ነው የምትደባልኝ። የቱርዬ እናት አይቀርልሽም። እንደው አንድዬ የኔ እንኳን ጸሎት አይሰማኝም። ያንቺን ሰምቶ በቋጨልኝ። እንዳፍሽ ካደረገልሽ እኮ በህልሚ ስታካሊያት የነበረችውን የሀብት መንደር በእውነትሽ ልታያት ነው። ህልማችንን ለማሳካት ባለማችን እንጸናለን። አንድ ልጅ ይባል አንበሳው እንዴት ነው የልክበት? ተሳካል? ዘንድሮ እኮ አይሆንም። ገንዘብ ልትቀበል ስትሄድ ሌላ ተጨማሪ ወጪ ሶፍት ይዘህ ነው የምትሄደው። ሰው እንዳለ እየየው ነው አልኩ። ምን ነገር አይደለም። አንደኛው ከሰርኳል፣
አንዷ ደግሞ ገንዘብ ይጠቅላል ያለው እቃዎች ላይ ነች። ወሬን እንኳን ሳያስጨርሱኝ ተነስተው ጥለው ይወዳሉ። ከነሱ የቀረበ የምተማመንበት ሰው አልነበር። ካሁን በኋላ የማንን ፊት ማየት አልፈልግም። አብሽር፣ ጣጣ የለውም። አንተ ስላልክ ነው እንጂ መጀመሪያ እንደማይሆን እኮ ነገር ነበር። ያው ከዛሬ ጀምሮ እኔ ባርማነቴን አቆማለሁ። በአንተ ስም የመዘገብኩትን ዕዳ እኔ ከፍዬ እንኳን አልጨርሱም። ባይሆን ወደ ቀድሞ ስራዎቼ ተመልሼ በትበትላለሁ። አብሽር፣ ለኛ አላስብ። እሺ፣ ነው ስራ መጀመር ፈልጋለሁ። ታገል፣ ገንዘብ ያስፈልገኝ። ትቀልዳለህ እንዴ? የሰርተ የምታውቀው ባይሆን ዝም ብለህ ይሄንን ህይወት ልመድ። እንደዚህ መኖር ራሱ ለአንተ ስራ ነው። እኔ እኮ ገንዘብ ፈልጋለሁ ማለት ቢያንስ በቃ ወጥቼ የምፈልገውን ሰው አግኝቼ ወደ ቤት ለመመለስ። እሺ፣ ስራ መስራት ፈልጋለሁ፣ ገንዘብ ማግኘት ፈልጋለሁ ምናምን የምትል ከሆነ ያቺ ጥሩ ሰው መጥፎ ሰዓት ላይ ያገኘው አሁን ላለው ህይወቴ አትመጥነኝም ምናምን ስትላት የነበረችው ልጅ ለምን ለሷ የሆነ ሚሽን ነገር አናዘጋጅላት? ሚሽን ገንዘብ እንቀበላት ልትለኝ እንደ ተመችታኛለች ባገኛት ደስ ይለኛል ምናምን ስትል የነበርከው አንተ ነህ። ባይሆን ይኸውልህ ቅድሚያ ለችግራችን፣ ቀጥሎ ደግሞ እግረ መንገዱን እያየ ነው ለፍቅራችን አላደል ቶሎ እንዳጨርስ ገብቶኛል። ሰዓት ማጣት እቺ ቀን እስክታልፍ ብዬ ነው። አንተ ይሄ ነገር እንዲህ ይበላል እንዴ? ቀላል ይበላል። ቆይ ለምንድን ነው ስጋ እያለ የሚበላው? እንዴ ሀብታምና ዳው በምን ላይ ነው? አሁንማ አይወልቅ ቄራ ራሱ ስጋውን እናንተ ሰፈር ያወርድና ጨጓራና ጉበት ብቻ ነው ጭኖ እየተንቀለቀለ እዚህ የሚመጣ ፈርዶብን። አያፍርጆ ታበለ እኮ አንድ አይነት ባይሆን ይኸውልህ ትላንት የበላኸውን እያስታወስክ ቁርጡንም ምኑንም እዚህ ላይ ጨመርመር እያደረግበት ብላ። በፍጹም ማሰብ አልፈልግም። ወደፊትም ይሄን እንደምበላ እያሰብኩ ነው። ሽንት ቤታቸው ጽድት ያለ ነው። እዛ ቁጢጥ ማለቱ ከበደኝ። በር ላይ ቆመ ሰው አለ በልልኝ ምናምን እያልክ ከምበጠብጠኝ እዚሁ ፈጻጽመን እንሄዳለን። አትጠቅም ያለው እሱ ባለጌ ነው። ዞሮ መምጣቷ ከዚሁ ቁጭ ብዬ ነው የምጠብቀው። በርከተው ልብላበት ቁጭ ብዬ ነው የምጠብቀው። እኔ ተንገላታሁ። ጠጣ ይቅርታ። ነይ እናት ነይ እዚህ ይኸው እዚህም ቦታ ብቻዬን ነኝ። ያው ማንም አልመጣም እስካሁን። ማንንም የሚመጣ መሰለኝ። የቱሪዬ ናት። አትጥሪ ደግሞ ቸገረሽ መሰለኝ። አንገት ማስገቢያ ብለሽ አንገቴን ልታንቂ። የኔ ቆንጆ አንቺን የመሰለች ልጅ እዚህ ሰፈር መፈጠር ነበረባት። ሰፈር ተመርጦ የሚወለድ ቢሆን ኖሮ የት እንደምከትሽ አውቅ ነበር። የድል ነገር ሆኖ ነው እንጂ በምርጫማ ቢሆን የሳንችን ልጅ ብዬ መቼ ወልድሽ ነበር። ኧረ እኔ ሰፈር እንጂ እናት መርጥ ነበር አላልኩም። ተወጅኛለሽ። በጣም ከነከነሽ ጅሩዬ። አሁን ይሄንን ውሃ ሳላለብስሽ ከፊቴ ዞር በይ። ኦ ማይ ጋድ እንዳንክ እሰይ ምንድነው እሰይ መተላተልማ መድኃኒዓለም ይገረም። አሁን እሺ አልክም አላልክም አመንክም አላመንክም ትጠነቃለህ። ሄሎ ሄይ ሄሎ ፕሊዬ። ሄሎ ቤብ የት ደረስሽ? እየመጣ ነው። እሺ
Just give me 5 minutes. Contract access to mine. እዛው እንገናኝ በቃ መጣሁ። ፋይ አንተ ትጨምራለህ ስል ጭራሽ 20 ብር ቁም መጣላቅቶ ስታይን ትደባበቃለህ። ኧረ ታራ ደርሶብኝ ነው ላጥ ያልኩት። ሻምጣው ባይሆን የመጀመሪያው አለ እኔ በእናትሽ አይ ካልክ ችግር የለውም። እቺኑ በክር ብዛት ጊታር የመሰለች ጫማን እንደጎተትክ ትሞታታለህ። ኧረ ታገለው አታየውም እንዴ እግሩ ላይ እንዳደረገው እኮ 7ኛ ዓመቱን ሊያከብር ነው። እውነት ነው። ካላመንከ ይላል ሰላም ደህና ነህ ወይ? አለው እንዴት ነሽ? አይ ቲንክ ቢዚ ነበርክ መሰለኝ። ስጠፋ ጊዜ እኮ ሰላም ልበል ብዬ ነበር የደወልኩት። አሪፍ ነው እኮ መደወልሽ ታዲያ። እኔ ደግሞ ስትዘጋኝ ምናልባት ስራ ካስፈታሁ ብዬ ነው። መንገዱ በጣም ክራውድ ነው። በዛ ላይ ድራይቭ ሲያደርግ የነበረው ዳድ ነው። ማለት መኪና ላይ ያስከም ወይስ በአጋጣሚ ከሳቸው ጋር ሆነ ነው? መኪና ላይ ያስከም። አይ ቲንክ ከዚህ በኋላ የሚይዝ አይመስለኝም። ለምን መንዳት አትችልም? ነው መንዳትማ እችላለሁ። ህጎቹን ግን አላውቃቸውም። እዛ ድረስ እየተመላለሱ መማሩ በጣም ድክም ስላለኝ ኢንዶሚን የሚባለውን ቤቴ ድረስ አስመጣ። ከዛ በሱ ነበር ምነዳው። በሷ መንዳት ጀመርኩልሽ። ከዛ በኋላ በማይዞር ቦታ ሲዞር መቆም ቦታ ላይ ሳቆም ከትራፊኮች ጋር መገለማመጡ ስልችት አለኝ እና ቆምኩት። በቅርቡ ደግሞ ትንሽ መኪና ተጋጭቼ ፋዘርም በመንዳት ደስተኛ ነኝ። አይ ቲንክ በፌክ ላይሰንስ ነው የምትረዳው። ቆይ እሺ ኢንዶሚ የተባለው ለምንድን ነው? ፈጣን ብቻ በ3 ደቂቃ ድረስ ላይሰንስ ደግሞ በ3 ቀን ይመጣል። አይ እንደዛ እስከሆነ ጥሩ አደረክ። እኔ ራሴ ሁሉ መኪና ቤት ውስጥ ተቀምጠው አቧራ ሲለብስና ሲታጠብ ነው የማየው። ድራይቪንግ ፎቢያ አለብኝ። በምን ምክንያት ነው ድራይቪንግ ፎቢያ ያለሽ? አይ ድራይቪንግ ኦኬ። በጣም የሚያሳዝን ታሪክ ነው። ሰው ብዙ ነገር ለምዶ ሲያጣ በጣም አስቸጋሪ ነው። አንተም የባሩን ስራ ከተውክ እንዳትጨናነቅ በተሰራቸው የነበሩትን ስራ ትቀጥላለሽ አይመስልም? አንቺ ጭራሽ ስለኔ ትጨነቂያለሽ። እኔ እኮ ከዛሬ ነገ ቤቱን አስተካክለን አብረን እንሆናለን እያለን ስለነበር ይከፋሻል። እሱም በሂደት እናስተካክለዋለን። ይልቅ ካፌ ውስጥ የተፈጠረውን ነገር ሳይ በጣም ደብሮኝ ነበር። የተለመደ ነገር ነው፣ ግን ልጅቷን በጣም ነው የጎዳት ታውቃለህ። ከዛ ተመልሼ ስላንተ ሳወራ የሰማኝ ከስተመር እሱም እንዳንተ ያመው እንደነበርና በህክምና እንደተሻለው ነው የነገረኝ። በህክምና ግን ያው በቃ በሂደት ሙዚቃ እየሰማ ስፖርት እየሰራ ምናምን እንዳለቀቀው ነው የነገረኝ። ታጉሙት የኔ ሚስት ይሄ ነገር እንደምትይው እውነት ከሆነ እኔ ምንም እንቅልፍ አያምረኝም። ቀጥ ብዬ እውላለሁ፣ ቀጥ ብዬ አድራለሁ። አሮንዬ እንደ ዛሬ ስቄም ደስ ብሎኝም አያውቅም። ታውቃለህ ገና ሳንለያይ የምንገናኝበት ጊዜ ናፈቀኝ። እኔም በጣም ደስ ብሎኛል። እንዳይመሽብሽ ገብተሽ ባይ ባይ። ይቅርታ ወንድሜ፣ እቃ ረስቼ ነው እዚያ ታርዱ። እባክህ ይቅርታ። እሺ ይሄ ነገር አይበቃውም አባት? በቃ በል ዛሬ ሚዱና ስታሽካኩላችሁ ሂሳብ ከፍለና። እሺ እኔ እኮ ስትስቅ ደስ ስለሚለኝ፣ በዛ ላይ ደግሞ ባልኳት ነገር ሁሉ ነው የምትስቀው። አንተ ብታለቅስስ መች ታስጠላለች? አንተ ጸጉሬ አንድ ነገር ይሁንና ግን ነገርኩህ እንጂ ላቅጥና ቀብተህ ያው እስኪ አይ ለነገሩ ጥሩ ነው። አንተ ዝህ ብራዘር ምንድነው ያንዳንድ ብር ማለት እንዴ? ታዲያ እቺን ነጠላ 100 ብሮች ይዘህ ብትሄድ ማን የሀብታም ልጅ ነው ይልሃል? ለበስ አድርጎ እስኪ ግርማ ሞገሱ ነው። አበጥ ደልደል ስትል ነው አሮን የሚባለው ሰው የሚመጣ። ይሄ ነው አይደል?
303 እንትን ነው ስትስቂ ደስ ብሎሽ ስላየሁ በቃ ሌላ ደግሞ 303 የሚል ቆንጆ ቀልድ ነበር። በእናትህ ቤቢ ንገረኝ። መቼ? አሁን ነው ፕሊዝ። ጠፋብኛ። እናትህ እንትን ነው 303 ሰዎች ነበሩ። እሺ ሲኖሩ ሲኖሩ በቃ ለምን ሌላ ጊዜ አልነግርሽም? ከዚህ በኋላ አታገኘኝም እንዴ? አናን ያገኘሃለሁ ቤቢ። ቀልዶቹ እኮ በጣም ደስ ስለሚሉኝ ነው። አንተ ከተመቸህ እኔ በጣም ፍሪ ነኝ። ኤቭሪዴይ ባገኘ ደስ ይለኛል። እኔም እንዳንቺ ነኝ። ሁልጊዜ ባገኘሽ በጣም ደስ የሚለኝ። ታውቃለህ፣ የጠበቅኩት አሮንና አንተ በጣም ነው የምትለያዩት። በቃ አሁን ቤት በጊዜ ልግባና ለነገ ደግሞ ማወራሽን ቆንጆ መጽሐፎች ላምብ። ዛሬ ግብዣ በኔ ነው። አይ ዛሬ ሂሳብ በኔ ነው አይደለም። እናንተ ቤቢዬ ስታበይ ዛሬ ምን ማምንሽ እንዴ? መድኃኒትሽን አላወጥሽም? አይ አላመመኝም፣ ደህና ነኝ። ደክሞኝ ነው፣ አላመመኝም። እኔ የምልሽ ጅርዬ፣ መንግስቱ ኃይለ ማርያም ካኪ ብቻ እንዲለበስ ሲያውጅ አስታውሳለሁ። ይሄኛውን መንግስት ጅንስ ብቻ እንዲለበስ አውጇል እንዴ? ምን ነው ሁሉም ሰው ጅንስ እያሳጠበ ተቸገርሽ? አይዞሽ፣ ይሄን ማሽን ገዝቼማ ካልተገላገልሽ ወደፊት ፓንትና ካልሲ ሳይቀር ጅንስ ነው የሚሆንልሽ። ጅርዬ፣ ይሄን ሰሞን እንዴት ነው? አዲስ ነገር አለ እንዴ? ድሮ 10 ጊዜ ሲደወልሽ የምትመጻደቂ ልጅ አሁን ገና እንዴ ሲጮህ ብርት ያለሽ። መሮጤን እንጂ ምን እንደሚያሯሩጠኝ እንኳን አላውቅም። እየሄድኩ ከምስቀው ሳቅ ወይ ከሚያስቀኝ ሱስ ሳይዘኝ አይቀርም። ችማ ቆንጆ ሱስ ነች። እስቲ ስለ 303 የሆነ ቀልድ እንፍጠርና ፍንክንክ ክትበልልኝ። እስቲ ፍንክንክ ክትበል። ቀላል እኮ ነው። ቀልድ መፍጠር ቀላል ነው። በ303 ሰዎች ነበሩ ብለህ ትጀምራለህ። እሺ፣ ጊዜ ካለህ አንድ ባንድ ደፍተህ ጨርሳቸው። እንዴት ያልቁልኛል? እዚህ 303 ሰዎች በአንድ ቀን የተወሰኑትን ጠብ ካርክ በኋላ አንድ ቤት ተሰባስበው ገቡ ትላታለህ። እሺ ስትል ከመሃላቸው አንዱ ድማሚት ንቅል አድርጎ ዷ አድርገው ሁሉም አብረው ሞቱ ብለህ ራስ መጀመሪያ ቀድመህ ሰዎቹን 304 ላርጋቸው። ለምን ፈለግ? ልጨምራ አንተን እዛው አይሆንም። እንዴት አሳካኝ ማለት Cheers. ቤቢዬ እንዴት ጓጉቼ ስጠብቅህ እንደነበር። ትናንት የጀመርክልኝ እነዛ የ303ቱን ቀልድ ነው። ነው ልንገርሽ፣ ያው 303 ሰዎች ነበሩ። እሺ፣ እንደለመዱት እንደ ትላንትናው ሲኖሩ በሰላም ነው። ሙዚቃው ቁጭ ድረስ ነው የሚሰማው። ምን ላድርግ የኔ ሚስት? አጣሁ ነጣሁ ስንት ይዘሃል ስትይኝ ምንም ስላልነበረኝ ለውዷ ፍቅሬ መቀበያ የምትሆን ሽሬን እያንተካተኩ ልጠብቅሽ ብዬ ደግሞ እግረ መንገዴን ምንድነው ሙዚቃ መድኃኒት መሆኑን ማረጋገጥ አለብኝ አይደል? እሺ አሮን የት ሄዶ ነው? ብቻህን አልመሰልከኝም ነበር። ይመጣል። ከላኛው ህይወቱ ሳይንሸራተት በፊት የጀመራትን የፍቅር ፊልም ሊተውናት ሄዶ ነው። ዘንድሮ እንደሆነ ወሬ አይደበቅም። ህዝቡ በጠቅላላ ቀዳዳ ሆኗል። አንቺ በቃ ተረጂኝ እንጂ የቀልድ ነው አልኩሽ እኮ ፒኑ። በእናትህ በጣም የሚያሳዝኑት ስፔሻሊ ደግሞ ወንድማማቾቹ አማማት በዛይ ደግሞ የህፃናቶቹ የቀልድን እኮ ነው። ቆይ እንዴት አድርጌ ነግሬሽ? እንዴት እንደነገርኩሽ ራሱ ቀድቼ ብሰማው ደስ ይለኝ ነበር። አንተ ጭራሽ ስለለመድከው ታሪኩን እኮ ያስቃል እያልከኝ ነው። በእናትህ አይደለም ማለት ታሪኩን እኔ ነኝ ነገርኩሽ፣ ግን እንዴት አድርጌ እንደነገርኩሽ እኮ ነው ማወቅ የፈለኩት። በቃ ትንሽ እንዴ እኔ የምልሽ ቅድም በወሬ ይዘሽኝ ምንም አላየሁትም ነበር። ይሄ ሸሚዝ ማን ነው? ከምር ነው? ራሴ የገዛው ሸሚዝ እኮ ነው። እኔ የገዛው ሸሚዝ ነው? እኔ የገዛሁት መሆኑን የማረጋግጠው ይዤ እንደዚህ ስዳብሰው አገላብጬ ሳይሆን ነው። አውልቂ ናቸው አውልቂው። እዴ ጭራሽ ጡት ማስያዣውም አዲስ ነው። አምጪው እሱንም አምጪው። እኔማ ይዤ ማረጋገጥ አለብኝ እኮ። አይ ይሄ ምን የገዛሁት መሆኑን ማረጋገጥ ፈልጋለሁ ካልሽ ሊወልቅልሽ ይችላል። አሁን እኮ እንደ በፊቱ አይደለም። አሮን ቢመጣስ?
ባይሆን የሰራኸውን ራት ተቀምሰኛ ይሻል አይሻል? አሮን ቢመጣም ባለበት ቀጥ ብሎ ይቆማል። ካንቺ ጋር ሰውን እንዲያውቅና ኮድ እንድትሆነን የምወዳትን ሙዚቃ ከፍ አድርጌ ድምጽ እንደምሰጣት ተነጋግረን ጨርሰናል። ጎረቤቱም ከድምጽ ብክለት እንዲጸዳ በዛውም ማለት ነው። ምግብ ደግሞ የሚሆነው ከስራ በኋላ ነው። አይመስልሽም? የኔውድ ሙዚቃውን ክፈቻት። ይሁን መንገድ ብቻሽን ልትመጪ ነው? እዛ ተመለስ ያልሽኝ ነበር ነው? ታክሲ መያዝ አስበሽ ነበር? እኔ ስለማታውቅ ነው እንጂ እኮ በጣም ቅርብ ነው። ኦኬ እስኪ በቃ ኦኬ ባይ ባይ ግቢ በቃ አትልም? አይ ሳላስገባሽ አልሄድም። ግቢ አይዞሽ ማም እግዚአብሔር ኩና ተረፈ ቤት መስሎኝ ነው። እሺ በቃ ቀስ ብለን እንውጣ ማለት ወይኔ በመድኃኒዓለም ለምታችን ግባ አጭንዬ እንደተመኘሻት እጅሽ ውስጥ ልገባ ነው አይደል? ባክሽ ሲጠርብሽ ነው ያመጣሽው። ለአንድ ቀን ፕሮግራም ወይ አውሽኝ ወይ አከራይን ስልሽ ገግመሻል ነበር። ምንድነው የምትይ? ተወስጇለሽ አትወስጂውም? ወስዷለሁ፣ ግን የምከፍልሽ በ3 ጊዜ ክፍያ ነው። ወይኔ ቱርዬ ጫማው እኮ በጣም ሰፊ ነው። እስከዛሬ እንዴት ነው የምታደርጊው? በእናትሽ ሆነ የሚለጠፍ ነገር አመጣልሻለሁ። ከፈለግሽ ታጠቢዋለሽ፣ ከፈለግሽ ታሰፊዋለሽ። እንደሱ ካልሆነ በስተቀር ይሄማ ካሰብኩበት ቀድሞኝ ነው የሚደርሰው። ወይዬ እንዴ በምን ዘዴ ተፋታሻት? እባክሽ ማለት ይሄን ፍናት ትፍክክ ብሎ ያለው ፊት ባንዴ ፍክትክት አለ። እንዴ ጨንቆኝ እኮ ነው። ምን አባት ይላል። እኔ እኮ እሷን ማግኘት እኮ በጣም ደስታዬ ነው። በተለይ ክለብ ባገኛት ለኔ ዓለም ነው። ግን ገንዘቡስ? እኔ ከሆቴል እንደማወጣው ክለብ ባወጣ እኮ ችግር የለብኝም። የክለብን ወጪ ግን ታውቀዋለህ። አንተ አልነግርህም። እግዚአብሔር ነው ያተረፈ። ፈጣሪ ጠበቀ። ግሪን ሌብል እና ብሉ ሌብል አውረዳ አዋርዳ ነበር። አዎ ቀድመን ማሰባችን በጀና። ቆይ ምን ብለህ ተፋታ? እኔ እንጃ ጭንቅ ብሎኝ ካፌ ውስጥ አባቴ ልቡን ታሞ ሆስፒታል ነው የሚል ቃል ወጣ። እኔ አላዘዝኩትም። እግዚአብሔር ይጠብቀው እሱን። እንደው በእናትህ ታገል ስሜ። ከዚህ በኋላ በገንዘብ ምክንያት ከሷ ጋር መለያየት አልፈልግም። ሁሉ ጊዜ ከሷ ጋር መሆን እንፈልጋለን። በቃ ማለብሳችሁ ነው የሚቀሩ ልብሶች ካሉ እነሱን እንሽጣቸውና እሷን ላገኝ። ፕሊዝ ፈናት። እምቢ ካልክሽ ስለሱ እናስባታለን። ሲና ና ማን ፒኑ ናት? ፒና ናት። እንካናግራት። በቃ አባትዮ ሰላም ነው፣ ወደ ቤት ገብቷል። ሆስፒታል በላት። ሄሎ ጤና ይስጥልኝ። ሄሎ አሮን። አይ አሮን አይደለሁም፣ ጓደኛው ነኝ። ይሄ ስልክ ከተደወለ ብቻ አንሳልኝ ብሎኝ ነው። በሰላም ነው ማለት አባቱ ያልቻላቸው? ምንም አትጨነቂ፣ አባቱ ከሆስፒታል ወጥቶ በሰላም በቃ ቤት ገብተዋል። እሺ እሱም ይኸው በደስታ ተጨንቆ ስለነበረ እየዋኘ ነው። እንዴ ይኸው እንደውም ዋኝቶ እየወጣ ነው። ፎጣ አድርጎ እየወጣ ነው። ቆይ ላገናኝሻ፣ እሱ ያወራሽ። እሺ አሮን ኧረ ቱሩዬ መንገዱ ዝም ብላ ታርማት ነው ባርግ። ወይ ፒኑ እንዴት ነሽ? ሄሎ ቤብ፣ እየዋኘው ነበር። በፉታ ለምን ባረሻቂ ምሳሌ ምን አገባ? ለራስሽ ብዬ ነው። ለምን ጋቢ አድርገሽ ሶቶ አትገቢም? አንቺ ልጅ አብረን ከመዋል የመጣ መንታውን እንዴ? እንዴት ሳት እንደሆንኩኝ አታውቅም እንዴ? እኔ ውሃ ነኝ። አብረን እንማኛለን። ቻው። እሺ ፒና ላይ ተንከላተሻታላችሁ። አንተ ሰው እየጤና ይላል እንዴ? አንተ ቀባጥር፣ እኔ ስቀባጥር በጥፊ ብላ አታስቆምኝም እንዴ? ምን ችግር አለ ታዲያ? አሮኔ አሁን እንዳጋጨች አንተ እንደ ፊት እንዳልል እንዴ ላረግ ነው?
እናቴ ፍቅር ሊይዘኝ ነው መሰለኝ ሞኝ እየሆንኩልሽ ነው። እሺ በያዘሽና ምን ነው ሞኝም ጅልም ሆነሽ ባረፍሽው? ቁም ነገሩ እንዴት ነው የተዋወቃችሁት? በዛ ነው በፊና ነው በትሩፋት? ተናገርኩ እኮ ነገሩ ሴንስ ቀረጥፍ ለማባረደው ድህነትም አጀኝ አልሰጥም። ዋናው ነገር ፒና ፍቅር መያዟ ነው እናቴ። ፍቅር መሆኑ ከተረጋገጠ ግን ለፒና ክብር ባንዲራ ከፍ ወይ ዝቅ ብሎ ማውለብለብ አለበት። ስርቁ ከፍቶብኝ በወጉ በኮነነኛ አለ። የዛን ጊዜ አንቺ ራስሽ ተውለበለብ የለም እንዴ? ባንዲራው ምን ወጣ ከፍ ዝቅስ የሚለው? ሳገባ የት አካባቢ መኖር እንደምፈልግ ታውቃለህ? ብቻ ከከተማ ውጪ የሆነ ወደ ጥግ አካባቢ ከፍታ ቦታ ላይ ተራራ ላይ ለራስሽ ወዳንዳት አሁን ምን እንዳጓጓኝ ልንገርሽ። ቆንጆዬ ሕፃን ልጅ ወልዳለሁ። በቃ ፍልቆርስ ብቻ ስሙን ራስሽ ወጪ ስትፈልጊ ሰፈፉ ስትፈልጊ ተረፉ። እንዴ አረም እናት ምን በወጣት የድሮስም ተረፈሽ ትሩፋት ምናምን ምናምን የጋርዮሽ ዘመን ዊፒኑ ድንር ነው እንዴት ተንሻንኩኝ ወይ ማስቲካ ልቀይር ብዬ ነው ካገኘ ጥሩ። ለነገሩ እኔም ቀይሪው ልልሽ ነበር። ማስቲካ አሳዘነኝ። ወይ ትፊው ወይ ዋጭ ልልሽ ነበር። እንዴ አፍሽ ላይ ነደደኩ። አማርኛውን ላይ ያወራ ነበር። አረ አውጪ ማለት ነው። የኔ ሚስት በቃ አይቻልም። ለእንቅልፍ እኮ ይኸውልሽ ዲጋፕ ሲታፕ ምናምን አለ እንደዚህ አይናፕ እልቀት እንደሆነ ቀጥላቻል። በቃ ይሄው ንቅት ንቅት አንደኛው ገዢ ነው የደወለው። አባቱ ብራንድ ከሚያውቁ ሰዎች ጋር ነው ኮሚኒኬት ያደረገው። ሄሎ አዎ ብራዘር ብራንዱ እኛ ጋር ነው እንዳለ ተይዟል። ደርሰሽበታል? እሺ ላምብብልቅ። ጉስሲ ጆሮዬ ላይ ዘጋ። ምንድነው የሚያስገጥጥ? ካላወቅኩ አትነግረኝም እንዴ? ማርኩን በስነ ስርዓት ስላልነገርከው ነው ተናዶ ጆሮ ላይ ዘጋ። ከዚህ በኋላ የጫማ ጉስሲ አይደለም ጉቺ ነው። እኔ እንደዚህ መከራዬን እየበላው ማመጣትን ገንዘብ እየወሰድክ እንደ ልብ የምትፈነጭባት መስሏል። ከዚህ በኋላ ገንዘብ አይደለም የሚሰጥ ገንዘቧን የምንከላከልባትን መንገድ ነው። ውጣ አትወጣ ስትታገል ወንድሜ እንደ ለሴት ልጅማ ሂሳብ እድል እንስጥ ብዬ በሸሉ ድብና አድርጌ እሄዳለሁ። እንደዚህ እያለን ትንሽ ቤት ተጨቅ እየወሰድክ አትዘራውም ገንዘቡ ትፈልናለች። አሻ አሮዬ በሰላም ነው? የቀጠርኩ ሰው አለ እንዴ? አዎ በሰላም ነው። ምን አክስቴ ዛሬ ከዱባይ ትገባ ነበርና ኤርፖርት ሄጄ እንድቀበላት ፈልጋ ነበር። እንደማልችል ነገርኳት። ፋይናሊ ዛልኝ የመጣችው ቃል ለመሰለኝ እሱን ለማቀበል ዛሬ ሰው ቀጥራ ነበር። እሱም ምን አይነት ዕቃ ቢመጣልህ ነው እንደዚህ ጓጓኸው? አይ ዕቃውማ ታይቶ የሆነ ይፍንጥር ምናምን ይኖረናል። አይ ከዱባይ ነው ያልኩሽ። መጀመሪያም እኮ ከዱባይ ነው ያልከኝ ነው እንዴ? ከዱባይ ሚንስ ለማለት የፈለኩት አክስቴ ከሌላ ሀገር ስትሄድ ነው እቃዎች የምታመጣልኝ እንጂ ኦኬ ከዱባይ ከሆነ ብዙም አታመጣልኝም። አሮኒ ወይ ለቴ እንደደረሰ ታውቃለህ አይደል? አዎ። ምን አይነት ጊፍት ያስደስትሻል ስትለኛል ነበር። ለምን ዱባይ ለመሄድ ፕላን አናረግም? ዱባይ እኮ ሰሞኑን ጥሩ አይደለችም። ምን ነው ምን ሆነች? ለኢሜጇ እንዳይበላሽ ደበቀችው እንጂ አይሳይስ ዙሪያውን ከቧታል ዳርዳሩን ብለዋል። ቀልድ መስሎሻል? እዛ እኮ ሰላም አይደሉም፣ በጣም ችግር ላይ ናቸው። ታዲያ እኛ ምን አገባን? ከመሀል ከተማ እንወጣም። ቦኮ ሃራምስ ማላር እንዳለችው አባቴ ከአምባሳደሮቹ ጋር ጥብቅ የሆነ ግንኙነት ነው ያለው። እንዴ በቅርቡ አክስቴን ያስመጣት እኮ ኢንፎርሜሽን ሰምቶ ነው። አራርፈን እንቀመጥ። አይ እንደዛ ከሆነስ ይቅርብን። እኔ ልጄ ልደቴን በርችት እንጂ በቦምብ ፍንዳታ ማክበር አልፈልግም። ቶሌት ደርሼ ልምጣ።
Halo. ደስ የሚል ፍቅር ጊዜ ነበር። አመሰግናለሁ። ሳገባሽ ደግሞ ይኸውልሽ ድምፅሽን ቀንሽ፣ ቴፕ ክፈት፣ ጫጫታ ቀንስ ምናምን ከሚባባል ስጋት ነፃነት አለ። እሺ እኔን እዛ በጭንቀት ስታንገላታኝ ቆይታ እዚህ ተቀምጣለህ አንተ እንዴ? ቆይ ምንድን ነበር የተባባልነው? አሮኔ ምንድነው? ቁጭ በል እስቲ። እንዴ ምን ተባብለን ነበር? አሮኔ ደካማ ጎኔን ታውቀዋለህ። በቃ ረጅም ሰዓት ብቻዬን ቁጭ አልኩኝ። ከየት መጣ ሳልለው እንቅልፍ አምጥቶ ድፍት አደረገኝ። ምክንያቱን ስለደረደርክ በጣም አመሰግናለሁ። እኔም ዝም ብዬ ነው የለፋሁት። ከዚህ በኋላ ራሴ ላይ የሚመጡትን መከራዎችን፣ ስቃዮችን በራሴ እቋቋማቸዋለሁ። አንተ እስከዛሬ ላደረክልኝ ነገር በጣም አመሰግናለሁ። በቃ አሮኔ ተረጋጋ። ዋናው ምንም ነገር ሳይፈጠር ማለፉ ነው። በቃ እንደዚህ የሚበጠብጠን ከሆነ እኛ ችግሩን ብንጋፈጥ ይሻላል። የፈለገ መከራ ይምጣብን። በቃ እንደ ቀልድ የጀመርነውን ጨዋታ እናቁም። አላቆምም። እሷ ጋርም የጀመርኩት እኔ ጨዋታ አይደለም ቁም ነገር ነው። ትሰማኛለህ? ቢናን አለማግኘት አልችልም። ምናልባት አንተ ከዚህ በፊት እንዳሰብከው እጄ ከሷ ጋር ገንዘብ እንዳመጣ ለጥቅም እንድሄድ ብለህ ልከኸኝ ይሆናል። እኔም ደግሞ እስከዛሬ እየዋሻሁት የነበርኩት ስለወደድኳት ነበር። አሁን ግን ከልቤ አፍቅሬያታለሁ። አሁን ደግሞ ስላፈቀርኳት ፍቅር እንድሰጣት አግዘኝ። በቃ ፕሊዝ አፍቅሬያታለሁ። አብረን ንገረኛ፣ አታስጨንቀኝ። ለምን አንቺ አትነግሪኝ? መጀመሪያ እነግርሃለሁ ያልሽው አንቺ አይደልሽ? ለምን አትናገሪ? እንደ ንገረኝ። አንቺ ንገሪ። ሌላ ቦታ ልጻፍ። እሺ ምንድነው ደስ ያልሽው? ተጻፍ ካልጻፍ አይቻልም። እዚህ ጋር ጻፍ። አልፈልግም። እዚህ ጋር አልፈልግም። እሺ ጻፍ። ምን ተንጸፍሽ? እሺ ምንድነው ጻፍሽልኝ? ቤት ገብተህ ታነበዋለህ። እሺ አንቺ ነው የምትፈልሻለሁ። ዙሪ ናይቻልም አንዳይነት ነው ጽፍሻለሁ። የግድ ነው ናይቻልም። እዛው ነው ተይዟል። ሌላ ቦታ ፈልግ። አልፈልግም። ምንድነው ደብዳቤ ነው እንዴ? መቼም አታየውም። ነው ማታየው። እንዳልተሳሳትኩኝ ውስጤ ይነግረኛል፣ ግን ደግሞ የቸኮልኩ መስሎኝ ነበር። በፍጹም ከአንቺ ይልቅ እኔ በጣም የቸኮልኩ መስሎኛል። በመናገር ብትቀድሚኝም በማፍቀር ግን ሳልቀርብሽ አልቀርም። አሬ እንዴት ነው? ምን ተገኝቶ ነው እንዴ ፊትሽ ፀሐይ የመሰለው? ፀሐይ መምሰል ሲያንሰኝ ነው።
ከዚህ በኋላ መች ነው ሰው የምትሆኙ ሳይሆን ሙሉ ሰው እያልሽ ነው የምትጠሪኝ። አሮን እንደሚያፈቅረኝ ነገረኝ። እሰይ አንቺስ? ነገርኩት። አፈቅርሃለሁ እኮ ነው ያለች። ወንድሜ አየህ፣ ይኸውልህ ለችግር የሆነ ወርና ጠጠር ፍቅር ላይ አረፈች። በዚህም አዳምዬ የኔ ፍቅር ይስማልኝ ወይ የኔ ሔዋን እኔ ምን አዳም እኮ ግን ራቁቱን ነበር። ሔዋንስ? ሔዋንማ በጣም ዘነጭ ነበረች፣ ስታይልሽ። አዳም ራሱ እንዴት እንደሚወዳት እንደነበር። እሺ ያው የት ሄዳል? እሷ ብቻ ስለነበረች በጣም ነበር የሚወዳት። እኔ የምልሽ እናንቺ ግን መቼ ነው የምንተዋወቀው? ማለት እንዴ ልተዋወቅ የለ እንዴ? ማለት እኮ ምንም የደበኩ ነገር የለም እንዴ። ደስ የምንተዋወቀው ማለት በቃ አዳም ሔዋን እንዳወቃት ማለት ነው። ታዲያ እንደዛ አትልም እንዴ? ምን ያልኩ መስሎሽ ነው እንደዚህ መደናበር? ምንድነው? እንዴት ነው? አስነኪ እጅስ ኃይለ ማለት ነው። ምን ነገር ስለስበት የለ እንዴ? ያንቺ ልደት መጣል መጣ እያልኩ በጉጉት ማለት ነው። ለምንሽ ለምንድን ነው እንደዚህ ግን ድንግጥ ያልሽው? ስፖንጅ ድብልቅ ነገር ነው እንዴ ነገር ይችላል እንዴ? የዘንድሮ ሴቶችን እኮ ምንም አላምንም። ከፊትም ከኋላ በስፖንጅ ጥቅጥቅ ይሉና አቤት እነሱ የወደቁ ቀን ጥሎ ሜር ነው። እሷ ቀኑ ሙሉ ስትነቅ ትላለች። ስሜር ነው ያለበት። የኔ ፍቅር በረሃብ ማለቃችን ነው። እባክህን ፒናና ሮንን ይዘናቸው እንሂድ። ራቤ ተነሽ። ታውቃለህ ይሄን ቤት ከውጭ ነው እንጂ ውስጥ ገብቼ አላውቅም። እንዴ እነካሽ በጣም እኮ የሚገርም ቤት። በዛ ላይ ባህላዊ ምግባቸው እንዴት ጥሩ እንደሆነ እንደገና ደግሞ በጣም ታሪካዊ ቤት ነው። ማለት በቃ ታሪካዊ ቤት ነው። በጣም እድሜው በጣም የቆየ ቤት ነው። ኦኬ ማለት ታሪኩ ምንድነው ልፈልግ? አይ ቲንክ እየሰሙ ነው መሰለኝ። እስቲ ባክት እንኳን ወደ ራስ ሆቴል መጣችሁ። ራስ ሆቴል አንጋፋ ሆቴል ከመሆኑም ባሻገር በሆቴል ውስጥ የነጻነቱ ታጋይ ኔልሰን ማንዴላ በዚህ ሆቴል ውስጥ አርፈዋል። እሳቸው ያረፉበት ሆቴል ፍሎሩ ኔልሰን ማንዴላ ፍሎር ተብሎ ይጠራል። እናመሰግናለን። እዚህ ይስጥልን። በጣም ይገርማል። ይሄ እኮ ቆንጆ አጋጣሚ ነው። ቆይ ታሪኬን በታሪካዊ ቀን ነው የማደርገው ስትይ አልነበር? ለምን ታሪካዊ ቦታ አንጨምርበት? ፒኖች ልደትሽን እዚህ ነውና ዝም ብለሽ ስሚኝ ነኝ። የልደትሽ ቀን ነፃነታችንን አውጥተን በነፃነት የምናከብርበት ቤት የነፃነት ታጋይ ያረፈበት ቤት ውስጥ ላስብበት። ምንም ማሰብ አያስፈልገውም። እንደውም አሁን ነው ፕሮግራም። ዝም በይ እባክሽ፣ ዝም በይ አርፈሽ ቁጭ በይ። አራራራራ ውበትሽ ገደለኝ። አራራራ በእናትህ እንዴ! አንድ የፍቅር ዘፈን እንኳን የለውም። አራራራ ጨዋታ ብቻ። ለነገሩ አንቺ ምን ታደርጊ?
ለራሴ ታዘዘልኝን ኪኒን ለሁለት እንዋጥ አልኩሽ። እኔ ነኝ ጥፋተኛ። ይልቅ ታጉይ አሁን አራራራ ለኛ ሳይሆን ለናሮን ነው የሚገባው። ለኛ የሚገባው ዘፈን ፍቅርዬ ወይ ፍቅርዬ ወይ እዛ ጋር ያለ ሰው የእናንተን ሂሳብ መክፈል ይፈልጋል። አይ እንዴት ነህ? ቴንክ ዩ እናመሰግናለን። የእሱንም የእኛንም ሂሳብ እዚሁ አስቀምጠው። አመሰግናለሁ። ምን ነው አሮን ባዶ እጇነት ብሎ የነገረ ሰው አለ እንዴ? ቻው እንግዲህ ነው ቆንጆ። ዛሬ የኔ አንሶ የሰው ሂሳብ ጨምርብሽ ራስ ትወጣዋለህ። የኔ ጌታ ይሄን አሮኔ ቢልመጣ አልመጣ ስጋት ነው። አይ ዛሬ የመጨረሻዬ ነው፣ ሐቁን እናገራለሁ ብሏል። ደግሞ እኮ እሷን አምኖ ባዶ እጁን ነው። መጣለን ውይ መሬት ተሰንጠቂና ዋጥ አርጊ። ዛሬ በመድኃኒዓለም ክፍል እኔ ዛሬ ወደ ቦርሴ ከምገባ ገደል ብገባ ይሻለኛል። ምን ነው ቢሉ ነፍሴን አስጨነቅሻል። ሌላ ጊዜ አንቺ አልነበርሽ እንዴ ቢል ባየሽ ቁጥር ያዙ ይልቀቁኝ የምትይው? በመድኃኒዓለም ትከፍል ይሻላል። ወይኔ አሮን ላቤ እኮ በግንባር የሚያስደስ ልጀምር። እኔ ትንሽ ከቆየ በጭንቀት ራሴን ስቼ ከምብል ነው የምልህ። ሰላም አይ እንዴት ነህ? ሰላም ነህ? አለን ጋር ሰላም እግዚአብሔር ይመስገን። ምን እኮ አንድ ሂሳብ አላደረግም። አይ ችግር የለውም። ቤታችን መተማ አትከፍል። ችግር የለውም። ኧረ ቤታችን መተማ ችግር የለውም። ነው አውቃለሁ። አባቴ እዚህ ደንበኛ ነው። ግድ የለም። አይ ችግር የለውም። ኦኬ ፋይን። አባት ሰላም ናቸው? ሰላም። እሺ እናመሰግናለን። ተነፈስኩ። ሁለተኛ ግን አይለመደኝም። ተመስገን አምላኬ። አሮኔ ሰላም አይደለም እንዴ? ፈዛ ፒኑን ናፈቀች። ፒኑን ለማግኘት ስፈልግ ብዙ ጊዜ ሳንቲም ጥያቄ ነው። ኢቭን የሆነ ሳንቲም ኪሴ ውስጥ ኖሮ ራሱ እሷ አጠገቤ ሆና ፍቅሬን አይደለም ነው የማጣጣው፣ ጭንቀትን ብቻ ነው የማጣጣው። ቢሉ ስንት መጣ ስንት ቆጠረ፣ አወቀችብኝ አላወቀችብኝ፣ ሌላ ጭንቀት። የቀጠሮ እኮ ቀን እንደደረሰ ስላላወቅኩ ነው። በቃ እሺ አቀብልሃል ነው። አምሮብሻል፣ አትጥፊ። በነጻ ትለበለቢያለሽ። ደውላልህ ነበር እንዴ? ከጭንቀት የመጣ ለአንድ ለሶስት ቀን ቢዚ ነኝ አልኳት። ይህን ስነግራት በጣም ነበር የከፋት። እኔም እንደማንገናኝ ሳስበው በጣም ደበረኝ። ብቻ ነገ የሆነ ሰዓት ላይ መንገድ ላይ እንድንገናኝ ቀጠሮ ይዘናል። መንገድ ላይ ሳንቲም ስለሌለኝ መንገድ ላይ ቀጠርኳት። ደወለች። ሄሎ ወይ ፒኑ ቤብ ድጋሚ ደወልኩኝ። ችግር የለም። አንተን ካወራ በኋላ ደግሞ አስቸኳይ ሚቲንግ ገጥሞኝ ወደዛ እየሄድኩ ነበር። በአጋጣሚ ደግሞ ጠበቃ የሆነ ስራ የሚያስፈጽምልኝ ነበርና ሳንቲም ሳላስቀምጥለት ወጣሁ። ደጋግሞ እየደወለልኝ ስልክ አላነሳሁምና ያንተን ስልክ ሰጥቼዋለሁ። 40 ሺህ ብር ስጥልኝ ሪፈንድ አደርጋለሁ። እሺ እሺ ጃራ ችግር የለም። ያው ቤብ ሌላ ሰው ከማስቸግር ብዬ ነው አንተ ጋር ደወልኩት። ግዴታ እኮ ነው ይሄ። ያንቺ ደግሞ በጣም ትንሿ መብትሽ ነች። ተጎጉደናል። ምን ብለህ ነው? ምንድነው ያለችን? ለምን የምታስጨንቀን ነገር? እኔ ወደ ስብሰባ እየሄድኩ ነው። አስቸኳይ ስራ ኖሮብኝ እና ለጠበቃ የሆኑን 40 ሺህ ብር አቀብልልኛለች። 40 ሺህ? በእናታችሁ በቃ ባለፈው ለልደት ብለን ያስቀመጥነው ወርቅ እንኳን ሊሸጥ እና ደግሞ ከአረብ ሀገሯ ሴትዮዋ የተወሰነ ብር ሙላልኝና ወስጄ ልስጣት። እንደው ቅበር በእናታችሁ። ለጠበቃ መልክቴን ስላደረስክልኝ በጣም ነው የማመሰግነው።
እና ደግሞ ኬዙ ሲያልቅ ትልቅ ሰርፕራይዝ አለ። ሰርፕራይዝን በጉጉት ጠብቃለሁ። ቀለል አድርገሽ አስቢ እንጂ ትንሹን ዴቴን እኮ ነው የተወጣው። ስራህን ጥለህ እዚህ ድረስ መተህ ስላየኸኝ በጣም ነው የማመሰግነው። የኔ ቆንጆ አንቺም እኮ ቢሆን ስራሽን ጥለሽ ነው የመጣሽ። ልደቴ እኮ ደረሰ። ታውቃለህ እስከ ዛሬ ልደቴን ሳከብር ከመንጫጣት ውጪ ምን ሚሞሪ የለኝም። አሁን ግን እኔ የምሰጥህን ነገር ሳስብ አንተ ደግሞ የምሰጠኝን ፍቅር ሳስብ ዛሬ ካልሆነ ብዬ ጓጓለሁ። እኔም በጉጉት ነው የምጠብቀው፣ ግን ከዚህ በላይ አላቆይሽ። በዚህ እስካሁን ድረስ በጣም ቢዚ ነኝ የምልሽ ያቺ ምናፍቃትን ቀን በጣም በሰፊ ጊዜ እንድናሳልፍ ፈልጌ። ምን አለበት አሁን እንዲሁ የተያየን ብንል፣ ግን ደግሞ ትንሽ ከቆየን ሻይ ቡና እንበል ተባብለን ከምንሰቃይ እንለያይ ነው የሚሻለው። የኔ ፍቅር ገንዘብ በራቀኝ ቁጥር በቃ ካንቺ መራቅ ግዴታ ሊሆንብኝ ነው ማለት ነው። ቻው በቃ ዛሬ ማንንም አይሸኝም። ታገል አቤት። ሰላም ነው ታገል? ሰላም ነው። ያን ወንድም ነኝ አስታውስከኝ? ይኸውልህ ሀና ከውጭ ከመጣች 2 ቀን ሆኗታል። እንዳለች ደግሞ አንተ ጋር ያለኝን ዕቃ አስቀምጠው ስለደከመኝ ነው አረፍ ብዬ መጥቼ ወስዳለሁ ብላለች። እሺ ብሎሻል በላት። እንኳን ደህና መጣሽ። ምንም ችግር የለውም፣ የሚያስቸኩል ነገር የለም። ቀስ ብለሽ በደንብ አርፈሽ ትወስጂዋለሽ። እሺ አባ። እሰይ ታዲያ ይሄ በደስታ አንገት ቀና ያደርጋል እንጂ ያስጎነብሳል እንዴ? ፈጣሪ አንቺ ከፍ ባቲ እሱን ዝቅ አድርጎ በደረጃሽ አረገልሽ። ዋናው ነገር ፍቅሩ ነው። ቁጭትሽ ለምን ዋሸኝ ከሆነ መልሱን የምታገኘው ለምን ዋሸው ስትይ። እኔ የሚያስጨንቀኝ አሮን ደሃ መሆንና ደብቆ የመኖሩ አይደለም። እኔን የሚያቀኝ አንዲት ሀብታም ሴት ነው። ምናልባት ይሄን ሁሉ ዋጋ እየከፈለ ከጎኔ የሆነውና አፈቅርሻል ነው የሚለኝ የተፈጠረበትን ችግር ለማለፍ መሸጋገሪያ ሊያደርገኝ አስቦ ቢሆንስ? አምኖ መቀበል እኮ ያቃተኝ ድህነቱና ውሸቱ አይደለም፣ ፍቅሩን ነው። ፍቅሩን በምንድን ነው ማምነው? ጌታዬ አንተ ስንት ነገር ማንሳት ትችላለህ። ምን አለ ይሄንን አንደበት ብታዘው። ሚስኪን ጭንቀቱ እኮ ነው አንደበቱን ይቆላለሁ። አሁንማ ተሳሰርክ። ዛሬ በጣም ዝምታ በዝተሃል። በሰላም ነው? ዝም አልኳል። በሰላም ነው። አንቺ ራስሽ እኮ ስገባ ሰላም ስትይኝ ድምፅሽ እየሰማሁት ነው። ምን ላድርግ ብለህ ነው? ንግግር ካበዛው እኮ ቲማቲም መደቡ ስንት ገባ፣ ድንች 5 ብር ስንት ራስ ነው ምናምን የሚሉ ጥያቄዎች እኮ እንዳይመልጡኝ ፈርቼ ነው። ምን አለ ካፌ የሆነ ነገር ፍትልክ አድርገህ እውነቱን ብተፋው። ኧረ ተው ጌታዬ፣ እንደው እባክህ። ደግሞ ስቆጥሮ ይሆን አሁንስ ከመክፈል እኮ መደመሩ ነው የሰለቸኝ። ኧረ ቢላሳሳ ወይኔ እስከ ዛሬ ስንት ትሪት አምልጦኝ ይሆን? ይሄን ይመስል አይን ይዘን አሁን በብርጭቆ ቂጥ ይዛ የምትደምረው። ኧረ ተው ፈጣሪ፣ ኧረ ተው። እስከ መቼ አስተናጋጅ ኮቴና ብቻ ወረቀት እንዳስተነገጠኝ ነው።